ተመልከቱ የሙስሊሞች አምላክ ምን ይወርዳል? የሌሊቱ 1/3 ክፍል ባለፈ ሰዓት ይወርዳል። የሌሊቱ 1/3 ክፍል ባለፈ ሰዓት ማለት ያ ምን ማለት ነው? ኦልሞስት ወደ ሌሊት 9 ሰዓት ምናምን ማለት ነው። ስለዚህ በዚያ አቆጣጠር አሁን እንግዲህ ተመልከቱ አዲስ አበባ ላይ 23 ሰዓት ከ33 ነው። ስንት ማለት ነው? 5 ሰዓት ተኩል ማለት ነው። ዱባይ 6 ሰዓት ተኩል ነው። ኒውዮርክ 16 ከ34 ነው። አውስትራሊያ 4 ሰዓት ከ30 ነው። ቺሊ 2 ሰዓት ከ4 ነው። ሜክሲኮ ቀን 14 ሰዓት ከ34 ነው። ሳውዝ አፍሪካ ደግሞ ማታ 22 ሰዓት ከ34 ነው። ተመልከቱ የተለያየ ሰዓት አቆጣጠር አለ። ስለዚህ ይህ አላ በየትኛው ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት በየትኛው ሀገር ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት የሚወርደው? ወደ ቅርቢቱ ሰማይ የሚወርደው በየትኛው ሀገር ሰዓት አቆጣጠር ነው? ከመሃላችሁ አንድ ሰው ማይክ ከፍቶ እንዲመልስልን እንፈልጋለን። ይሄን መልሱልን። አወራረዱ እንዴት እንደሆነ አናውቅም ምናምን ብላችኋል። መልሱልን። ረመዳን ማይክን ክፈት። ረመዳን እስኪ እየሰማሁህ ነው። የት ሀገር ነው አንተ ያለው ወንድማችን? ኢትዮጵያ ነው ያለው። ኢትዮጵያ ላይ እንደምታየው እንግዲህ አዲስ አበባ አካባቢ ነው። አዎ እዛ። እሺ ከምሽቱ 23 ሰዓት ከ35 ነው። 5 ሰዓት ከ35 ነው አይደል? አሁን እናንተ ጋር አላህ በእናንተ ሰዓት አቆጣጠር ነው ወደ ቅርቢቱ ሰማይ የሚወርደው። እሺ ምን ጥያቄ ለመመለስ የሞት መላእክት የለም እናንተ? ምን ያገናኛል ብራዘር? አይ ሰዓት ሁሉ ነገር እንዴት እንደሆነ እሺ ንገረኝ። ሰዓቱን አንተ ቀጥል። የሞት መላእክት አለ ወይስ የለም? አሁን እናንተ የሞት መላእክት ብሎ ነገር የለም? ራስን ችለህ ብራዘር። ጥያቄውን እኮ ነው እየጠየኩ ያለሁት እኮ ጥያቄውን እንድመልስልህ ነው። ጥያቄ እየጠየኩ ያለሁት ምንድን ነው ያገናኘው? እኔ እኮ ስለ ሰዓቱ ነው የጠየኩህ። ሰዓቱን ልንገር አልከኝ። ሰዓቱን ልነግርህ እኮ ነው። የሞት መላእክት በእናንተ ካለ እኔም ጥያቄውን ጠይቄ አዎ ካለ ችግር የለውም። እሺ በእናንተ የሞት መላእክት ስላለ ሙሳ በቦክስ አይኑን ያጠፋው ስላለ ችግር የለውም አውቀዋለሁ። ቀጥል እኮ የሞት መላእክት አለ ወይ በእናንተ የሚለውን መልስልኝ። እሺ ኮንስታንቲኖስ እባክህ እኔ ችግር የለውም። አይኑን የጠፋውን የሞት መልአክ እናንተን ስለማውቀው ቀጥል አልኩህ እኮ። እኔ እኮ አሁን እኮ እየጠየኩህ ያለሁት ጥያቄ ነው እኮ። ከዛ መልሱን ለመልስልህ ነው ብራዝ። እሺ ቀጥል። አለ አዎ ቀጥልሽ። እኔ ያለው እሺ የሞት መላእክት እሺ ሁሉ ሰው ሲሞት በየትኛው ሰዓት ነው እየሄደ ያለው ነው የሚለውን ጥያቄ መልስልኝ። እሺ አይታችኋል። ዋሃብያ ማለት ይሄ ነው። ሰዓቱን ልንገር አለኝና የሞት መላእክት የሚመጣው አሁን የኔ ጊዜ ከሞት መላእክት ጋር አገናኝቶ በቦክስ አይኑ ከሚጠፋ መላእክት ጋር ሁሉም ፈጣሪ ነው እኮ። ይሄንን ፈጥሮ እንደዚህ ያደረገ አምላክ እንዴት ነው እቺኛዋን ትንሽ ነገር እንዴት ነው ይሄ እንደዚህ ሊሆን ይችላል ብለህ የምታስበው? ኮንስታንቲኖስ አዲስ እኮ ነው ያለው። እኔ ነኝ እንዴ ሳይ ሙስሊም 748 ቦታ እንዴት ነው አሁን የሞት መላእክት አሁን እዚህ የሞት መላእክት እንደፈለገ ነው ያለው ነገር ሲሰማር እንዴት ነው ፈጣሪ? ችግሩ እኮ የመጣው እኮ የእናንተ መንፈስ አይደለም ፊዚካል ቦዲ ያለው ነው ችግሩ እኮ የመጣው እኮ ሊትራል ስትላችሁ እናንተ እኛ አሁን ለምን ተዋለ ሳይሆን ፊዚካል ቦዲ ካለ አንተ ካለህበት ቦታ ውጭ ሌላ ቦታ ላይ ልትገኝ ትችላለህ? አትችልም። አላህም ከአርሽ በላይ እንጂ ከአርሽ በታች ሊገኝ አይችልም። ለምን? ፊዚካል ቦዲ ስለሰጠው እኮ ነው። ትልቁ ችግር የሚመጣው እሱ ጋር እሱ ማለት ነው። ፊዚካል ቦዲ ማለት እጅ ምናምን ሁሉ አይ ነገር ጭንቅላት ምናምን አለው አይደል? የለውም አለ ያ አሁን ለምሳሌ እግር እጅ የለውም። እግር ምናምን አለው። እሺ ኦኬ። ስለዚህ ያ አይደለ እጁ የሚታይ ነው አይደለ? እግሩ የሚታዩት ነው። ምን ላይ ነው ያለው? እግሩ እጁ ይታያል፣ ጭንቅላቱ ይታያል። ምን ላይ ነው ያለው? ካልበና ታይሽ
ቡሃሪ 7439 አለ እኮ የበልቂያማ ታውቃለህ። ስላላነበብኩት ይሆናል ገብቶሃል። ስላላነበብኩት ብራዘር፣ እኔ ስላላነበብኩት እስኪ አንተ ካሳየኝና አላነበብኩ። ያውሽ ኦኬ፣ አቂዳህ ግን ምንድን ነው? ከዛ በፊት አቂዳን ተከትናለህ ወንድማችን። አቂዳህ ምንድን ነው? እኔ በቁርአን ብቻ ነው የምሄድ። ሐዲስ አትቀበልም? እኔ ቁርአንና ሐዲስን ነው። መልካም። ሺን ምን ማለት ነው ወንድሜ? በአማርኛ አድርገልኝስ። ይሄ አይ ሺን ማለት አታውቅም? ሺን ምን ማለት ነው? ሺን ማለት ባት ነው። ላሳይ ባቴን ወጥቼ ከማሳይ ሺን ማለት ምን ማለት እንደሆነ ቀጥታ እዚህ ጋር ላሳይ። ይሄው ሺን ባቴ፣ ይሄው ሺን ማለት ይሄ ባት፣ ይሄ ደግሞ የአላህ ባት ነው። ይሄው ላሳይ። እንዲህ ብሎ ጠይቅ። ምን ሆነ ባቱ፣ ምን ሆነ እግሩ፣ ምን ሆነ ምን ነው እዚህ ላይ የሚለው ምንድን ነው ኮንሴፕት? መልካም እሺ፣ ላሳይ። እንዲህ ይላል then the almighty will come in። እሺ ይሄው አዳምጠኝ። በቂያማ ቀን አላህ ወደ እናንተ ይመጣል አይደል? ያን ነው የሚናገረው። then the almighty will come to them in a shape other than the one which they saw the first time። በተለየ ቅርጽ አላህ ወደ እነርሱ ይመጣል ይላል። ከዛ and he will say እንዲህ ይላቸዋል I am your lord፣ እኔ ጌታችሁ ነኝ ይላቸዋል። and they will say እነሱም እንዲህ ይሉታል you are not our lord ይሉታል። አንተ አምላካችን አይደለም ይህ ከዚህ ይሉታል። and none will speak፣ ሁሉም መናገራቸውን ያቆማሉ። to him then but the prophets፣ ከነቢያት በስተቀር ማንንም ከሱ ጋር አይወራም። and then it will be said to them እንዲህም ይባላሉ do you know any sign by which you can recognize him፣ በምን አይነት ምልክት ልታውቁት እንደምትችሉ ታውቃላችሁን አላቸው። የቴልኩ ኦኬ፣ እዚህ ጋር ነው do you know any sign by which you can recognize him ተብሎ ሲጠይቁ they will say the shin፣ በባቱ እናውቀዋለን እንለየዋለን። በባቱ ከሌሎቹ እንትን ማለት ፈጣሪ በባቱ እንለየዋለን። እሺ እናመሰግናለን። ስለዚህ በባቱ ስለምትለየው የአላህ ባት ምን አይነት ነው ንገረን። በእዛ ላይ ከተጻፈ ንገረኝ እስኪ ባቱ ምን አይነት ነው? አልተገለጸም። እና ከረዲ ካልተገለጸ ኬታ መተዋል። ያልተገለጸ ነገር እንዴት ነው በባቱ ወጣው? ያልተገለጸ ባቱ ወፍራም ነው፣ ቀጭን ነው፣ እንትን ነው፣ ረጅም ነው፣ ሰፊ ነው ምናምን የሚለው ቢገለጽ ታነብልኝ ነበር። አሁን ካልተጻፈ ኬታ ነባለሁ። እሺ ያው በስና ቋንቋ ትላላችሁ እኮ ሪኮግናይዝ የምታደርጉት በባቱ ነው። ምን ለዩ ታውቁት በባቱ እና ቋይለ ማለት እኮ ሳይሆን እዚህ ጋር ሲጻፍ ነው ነው ማነበው። ካልተጻፈ ኬታ ነው ያው በባቱ እንዴት ነው ባቱ? ለምሳሌ ይሄ ባት ነው በስታስብ ጭንቅላት ቢሆንስ ማጣቀው ነገር ስለሆነ ባት ነው የሰው ማጣቀው እንዴት ይሆናል? እግር ብሎ አይን ይሆናል አይሆንም? ወይ ደግሞ የማንንም አይመስልም ብላችሁናል። የማንንም አይመስል ከሆነ ጭንቅላትና ባቱ ጋር እንደሆነ ላይ በዛ ልታውቁት ትችላላችሁ ነው የሚለው መሰለኝ። ይሄ ያነበብክልኝ አይደለ ኮንስታንቲኖስ? ልታውቁት ትችላላችሁ አይደለ? ታውቁት በዛ ነው የምናውቀው ትላላችሁ እናንተ። ከዛ ደግሞ የሚገርምህ ተመልከት ሶ አላህ አለ። ከዛም አላህ will then uncover ምን አለ his shin፣ ባቱንም አርጎ ያሳየዋል። ተሸፍኗል። እንድናውቀው